በአማራ ክልል ዳግም የስልክ አገልግሎት ተቋረጠ። ብልጽግና በአማራ ክልል የስልክ አገልግሎትን ሙሉ ለሙሉ ማቋረጥ እንደ አዲስ የጀመረ ሲሆን የስልክ አገልግሎት ከተቋረጠባቸው መካከል በጎንደር አርማጭሆና ጠገዴ ጥቂት አካባቢዎችን ጨምሮ ከባድ ውጊያ የተቀሰቀሰበትን ሙሉ ቆላ ወገራ የስልክ አገልግሎት ማቋረጡ ታውቋል። አርማጭሆን ጠገዴንና ቆላ ወገራን ከሚያገናኘው ጫፍ ጀምሮ ሙሉ ቆላ ወገራ የስልክ ግንኙነት ሙሉ ነው። የአገዛዙ ሰራዊት ፋኖን እየተቀላቀሉ መሆናቸው ታወቀ። ከወትሮ በተለየ ሁኔታ ባለ ከፍተኛ ማዕረግና የፖለቲካ አመራሩን ጨምሮ በርካታ ሰራዊት ፋኖን እየተቀላቀለ ነው የተባለ ሲሆን 34 ገደማ የሚሆኑ ሰራዊቶች ተቀላቅለዋል ተብሏል። በዚህም 2 ሪፐብሊካን ጋርድ አንደኛ ክፍለ ጦርን 7 አድማብተና እና ሚሊሻ ደንበጫ ኢንጂነር ክበር ተመስገን ብርጌድ ዋድሻ አለቃን አንድ የአገዛዙ ከሊበን ከተማ ትራንስፖርት ኃላፊ የነበረ የፖለቲካ አመራር የቢትወደድ አያሌው መኮንን ብርጌድን 4 አድማብተና ከአዲስ ቅዳም ኤፍሬም አጥናፉ ብርጌድን 20 ከሉማሜ አዋበል መብረቁ ብርጌድን በአጠቃላይ 35 ሪፐብሊካን ሚሊሻ እና አድማ ብትና የፋኖ ጦርን ተቀላቅሏል ተብሏል። ዜሌንስኪ ክሬሚያን ለሩሲያ አሳልፈው ለመስጠት ዝግጁ እንደሆኑ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ክሬሚያን የሰላም ስምምነት አካል አድርገው ለሩሲያ አሳልፈው ለመስጠት ፈቃደኛ ናቸው ብለው እንደሚያስቡ ተናገሩ። ኪየቭ ግን ከዚህ ቀደም ይህን መሰሉን ሐሳብ ውድቅ አድርገው ነበር። እንደ አውሮፓውያን አቆጣጠር በ2014 በሕገ ወጥ መንገድ ወደ ሩሲያ የተጠቀለለችውን ግዛት የዩክሬኑ ፕሬዝዳንት አሳልፈው ለመስጠት ዝግጁ ስለመሆናቸው የተጠየቁት ትራምፕ እንደዚያ ነው የማስበው ሲሉ መልሰዋል። ትራምፕ አክለውም የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦርነቱ እንዲቆም ተኩስ እንዲያቆሙ ተቀምጠው ስምምነት እንዲፈርሙ አሳስበዋል። ይህም በ2 ሳምንታት ውስጥ ሊሳካ እንደሚችል ጠቁመዋል። ትራምፕ ይህን የተናገሩት ከቫቲካን ከተመለሱ በኋላ ለጋዜጠኞች በሰጡት አስተያየታቸው ነው። ለርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ሥነ ሥርዓት ቫቲካን ተገኝተው የነበሩት ፕሬዝዳንቱ ከዜሌንስኪ ጋር አጭር ቆይታ አድርገዋል። ትራምፕ ውይይቱ በጥሩ ሁኔታ መጠናቀቁን እና ስለ ክሬሚያ በጣም አጭር ውይይት ተደርጓል ብለዋል። በየካቲት ወር በዋይት ሃውስ በሁለቱ ፕሬዝዳንቶች መካከል የተደረገውን አለመግባባት ለማመልከት ሊሆን በሚችል መልኩም ዜሌንስኪ አሁን ረጋ ያለ ይመስላል ሲሉ ተናግረዋል። ዩክሬን ምንም አይነት የግዛት ስምምነት መደረጉን ደጋግማ በመቃወም በመሬት ጉዳይ ላይ መነጋገር የሚቻለው የተኩስ አቁም ስምምነት ላይ ሲደረስ ብቻ መሆኑን አበክራ ስትገልጽ ቆይታለች። ዜሌንስኪም ሆኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን በትራምፕ አስተያየት ዙሪያ በይፋ ምላሽ አልሰጡም። እሁድ ዕለት የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ዩክሬን ለተኩስ አቁም በሚል ግዛቷን የሚያካትት ስምምነት እንዳትደርስ አስጠንቅቀዋል። ሚኒስትሩ ለጀርመኑ የዜና ማሰራጫ ኤአርዲ እንደተናገሩት ኪየቭ በአሜሪካው ፕሬዝዳንት ሐሳብ መሄድ የለባትም ብለዋል። ትራምፕ ባለፈው ሳምንት እንደተናገሩት አብዛኞቹ ዋና ዋና የስምምነቱ ነጥቦች ላይ ተስማምተዋል ብለዋል። ዘገባዎች እንደሚያመለክቱት ዩክሬን ክሬሚያን ጨምሮ በሩሲያ የተነጠቀችውን ሰፊ መሬት እንድትሰጥ ልትጠየቅ ትችላለች። በየመን የስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰማ። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በፈጸመችው የአየር ጥቃት ቢያንስ 68 ሰዎች መገደላቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ዘገበ። በርካታ ኢትዮጵያውያን ስደተኞች በሚኖሩባት የመን ሰኞ ማለዳ በተፈጸመው ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡት ሰዎች መካከል ቢያንስ አንድ ኢትዮጵያዊ እንዳለ እየተገለጸ ነው። አልማሲራህ የተባለው የሁቲ የቴሌቪዥን ጣቢያ እንዳለው ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች ቆስለዋል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩት ስደተኞች አፍሪካውያን መሆናቸው ከመገለጹ ውጪ የየት አገራት ዜጎች እንደሆኑ ለጊዜው የወጣ ዝርዝር መረጃ የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በሕገ ወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያን ጨምሮ ከሌሎች የአፍሪካ ቀንድ አገራት የሚነሱ ስደተኞች ናቸው። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያ በአንድ የወደመ ሕንጻ ፍርስራሽ ስር የተቀበሩ የበርካታ ሰዎች አስከሬኖችን የሚያሳዩ አሰቃቂ ምስሎችን አቅርቧል። ሳዕድ ውስጥ የሚገኘው የስደተኞች ማቆያ ማዕከል ሰኞ ማለዳ 11 ሰዓት አካባቢ 4 ጊዜ በከባድ የጦር መሳሪያ በተመታበት ወቅት በውስጡ 115 አፍሪካውያን ስደተኞች እንደነበሩ የአልማሲራ ዘገባ አመልክቷል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች የበርካታ ሰዎችን አስከሬን ከግንብ ፍርስራሾች ውስጥ ሲያወጡ እና የብረት ስብርባሪዎች ወለሉን የሸፈኑት በከፊል የፈረሰ ግድግዳና ጣሪያ ያለው ቤትን አሳይቷል።
በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸው ከየመን እየወጡ ያሉ ዘገባዎች እያመለከቱ ሲሆን፣ ሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናት እያለ በአማርኛ ሲጣራ መሰማቱን ዘግቧል። ቢቢሲ በስደተኞቹ ማዕከል ምን ያህል ኢትዮጵያውያን እንደነበሩ እና ጉዳት የደረሰባቸው ስንት እንደሆነ ለማወቅ ጥረት እያደረገ ነው። በሁቲ የሚመራው የአገር ውስጥ ጉዳይ ሚኒስቴር ሆን ተብሎ በሰለባዎቹ ላይ የተፈጸመ የቦምብ ጥቃት መሆኑን በመግለጽ ድርጊቱ የጦር ወንጀል ነው በማለት አውግዞታል። የመንግስታቱ ድርጅት የስደተኞች መርጃ IOM በሰዓዳ ስደተኞች ላይ የሕይወት መጥፋት መከሰቱን በሚያመለክቱት ሪፖርቶች በጽኑ ማዘኑን ገልጿል። ምንም እንኳን IOM በስደተኞቹ ማዕከል ውስጥ የማይሰራ ቢሆንም ክስተቱን በቅርበት እየተከታተልነው ሲሆን በሚያስፈልገው ሁሉ ድጋፍ ለመስጠት ቁርጠኛ ነን ብሏል። በተጨማሪም በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች የሲቪሎችን ደህንነት መጠበቅን ቅድሚያ እንዲሰጡ እና ዓለም አቀፍ ሕጎችን በሙሉ እንዲያከብሩ ጥሪ እናቀርባለን። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁቲዎች ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥ ከ800 በላይ ኢላማዎችን መምታቱን ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ተዋጊዎች እና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑን የሚሳይል እና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገድለዋል ብሏል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በፈጸመው ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃቱ የራስ ኢሳ ነዳጅ ማምረቻን ማውደሙን እና ይህም ሁቲዎች ዘመቻዎችን የማካሄድ አቅማቸውን የሚያዳክመው ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠር ዶላር ገቢን ያሳጣል ብሏል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ አገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በሕገ ወጥ መንገድ በማቋረጥ ከባህር ላይ አደጋ ከተረፉ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያ እና ወደ ሌሎች የባህረ ሰላጤው አገራት ይጓዛሉ። ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃት እና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብ ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያን ዓመት ከ60,000 በላይ ስደተኞች ወደ የመን የገቡ ሲሆን በአብዛኛው ምንም ድጋፍ አያገኙም።